እስቲችን ቪዲዮ ተከታትለን እንመለስ። ይህ ድምጽ የምትሰሙት ድምጽ የአህመዲን ጀበል ድምጽ ነው። እኔ ይሄን እንድትሰሙት ፈልገው ክርስቲያኖች አይደለም፣ ሙስሊሞች ራሳቸው ኢትዮጵያውያን ሙስሊሞች የኢትዮጵያ ሙስሊም መገለጫ የተለየ ስለሆነ ከሌላው ኢትዮጵያ ሙስሊም ስንል ምክንያት አለኝ። የኢትዮጵያ ሙስሊም ማለት ፍቅር መሆኑን የአንድነት ካስማ መሆኑን ደግ መሆኑን ሁላችንም ፕሮፓጋንዳ የኃይል የማምከን ስራ ነው የሚሰራ። ግለሰቦች ተደራጅተው ቡድን እንዳይፈጥሩ ማቀብ ነው። እያንዳንዱ ውስጥ ሁለት ነገሮች ናቸው። ቡድኑን በመበታተን ወደ ግለሰብ ለመሞከር መሄድ ነው። በቡድን ደረጃ ቡድኑ በማህበረሰቡ ላይ ተጽዕኖ እንዳያሳርፍ ማድረግ ነው። ማህበረሰቡ ያንን ቡድን እንዲተካው ሪጀክት እንዲያደርገው እንዳይቀበለው የማድረግ ስራ ነው የሚሰራው። በማህበረሰብ ደረጃ ከሆነ ደግሞ ማህበረሰቡን ወደ ቡድኖች መከፋፈል ነው ጥረት ቡድኖች ማለት። ሁለተኛ ደረጃ ደግሞ ማህበረሰቡ በሀገር አቀፍ ደረጃ ተጽዕኖ እንዳይኖረው ማድረግ ነው የሚሰራው። ይህም አልሆነም ካለ በሀገር አቀፍ ደረጃ የሀገሪቱ ህዝቦችን ወደ ማህበረሰቦች በመከፋፈል አንድ ተጽዕኖ ፈጣሪ የተባለው ማህበረሰብ በሀገር ደረጃ የነበረውን ኢንፍሉዌንስ ማስ ይበቃናል። እኛም ይበቃናል። ፈርስት ኦፍ ኦል ይኸውልህ አንተ የኢትዮጵያ ሙስሊሞች እንደዚህ ምናምን ብለህ ገብተህ የክላሲፋይ የማድረግ መብት የለም በመጀመሪያ ደረጃ ማለት ነው። ከዛ ሂደህ ደግሞ የምታታለውን አታል ይሄ የኢትዮጵያ ሙስሊም እንደዚህ ፍቅር ነው ምናምን ብሮ ይሄ አንተ ዩአር 50 ፕላስ እኮ አሁን ስንት ዓመት ከልጅነታችን ጀምሮ ስሰክስ የነበረውን ሳክስ አሁንም ልሰክሰን ትሞክራለህ። ፍታ በቃ የሚያምነ የለም እዛ ሄደህ የምታታለውን አታል ገባ አይደለ? የምትነዛውን ፕሮፓጋንዳ እናውቃለን አጌንስት ሙስሊሞች። እዚህ ጋር ግን ስትመጣ ገባ አይደለ? ኢትዮጵያ ሙስሊም ፍቅር ነው ብሮ ላሽ በል የሚሰማ የለም በመጀመሪያ ደረጃ። ሁለተኛ እንዳንተው አይነት ፕሮፓጋንዲስቶች እና ቀጣፊ ሰዎች ይዘውት የሚመጡትን ፕሮፓጋንዳ ህዝብን ከህዝብ ለማጋጨት ህዝብን አጌንስት ህዝብ ለማስነሳት የምትጠቀሙት ፕሮፓጋንዳ እንዴት እንደምትሰሩት የተሰጠ ትምህርት ነው። ብትናደድ አይገርመኝም። ምክንያቱም በእንጀራ መጣ። አሁን ኡስታዙ በእንጀራ መጣ። በቃ ገባ። ፕሮፓጋንዳ መንዛት ነው ያንተ ስራ። እሱ ደግሞ እንዴት አድርጋችሁ ፕሮፓጋንዳ በመንዛት መብቱን ለመጠየቅ የተነሳን ቡድን ለመበታተን እንደምትሞክሩ፣ ግለሰቦችን አታክ ለማድረግ እንዴት እንደምትሞክሩ በፕሮፓጋንዳ። ስለዚህ ህዝቡ ይህንን አውቆ ከሩቁ እንዲጠነቀቃችሁና ፕሮፓጋንዳችሁን ነጥሎ እንዲያወጣ የተሰጠ ትምህርት ነው። ስለዚህ በእንጀራ መጣ። ያለ ፕሮፓጋንዳ መኖር አትችልም። ሰው ደግሞ ፕሮፓጋንዳን ከበላ መብላት አችልም። ትናደዳለህ። ተናደደ ደግሞ ነገሩን አጣመ ህዝብ ላይ ጥሪ እየተደረገ ነው እንደዚህ እየተደረገ ነው የሚል አሁንም ፕሮፓጋንዳ ብትነዛ የሚጠበቅ ነገር ነው። ኦፌንድድ ብትሆን የሚጠበቅ ነገር ነው። ነገር ግን ገባርለ የባነነ የባንባል ያው እስካሁን የምታጃጅሉ ሰው አይጠፋም። አጃጅሉ፣ እነሱን አጃጅሉ። ነገር ግን እነ አጌንስት ዩ አንተና አንተን የመሳሰሉ እንደ ሀብታሙ አያሌው አይነት ቀጣፊዎች አሉ፣ ፕሮፓጋንዳ በመንዛት የሚኖሩ ሰዎች። እናንተ የምትነዙት ፕሮፓጋንዳ ምን እንደሚመስልና ህዝብ እንዲጠነቀቀው የተሰጠ ትምህርት ነው። ስለዚህ እሱን አጣመ ጥሪ እየተደረገ ነው ምናምን ነገር ብትል የሚጠበቅ ነገር ነው፣ በእንጀራ ስለተመጣ ማለት ነው። ለማንኛውም ለኢትዮጵያ ሙስሊሞች ደግሞ መልእክት ምናምን ይሄ ቪዲዮ ለኢትዮጵያ ሙስሊሞች ነው ምናምን ብለህ የሆነ ወገንም ለመሆን ሞክረሃል። ፈርስት ኦፍ ኦል አንፈልግም። በመጀመሪያ ደረጃ እዛው ራስህን ቻል። ሁለተኛ ለኢትዮጵያ ሙስሊሞች እኔ መልእክት አስተላልፋለሁ። እኔ መጨረሻ ላይ ስለማስተላልፍላቸው አንተ ራስህ ትሰማዋለህ። መልእክቱን ብትሰማው ጸዴ ነገር ነው። ለማንኛውም ግን አጌንስት ዩ እና እንዳንተ አይነት ቀጣፊ ሰዎች ይዘውት የሚመጡት ፕሮፓጋንዳ ምን ያህል አደገኛ እንደሆነ፣ ምን ያህል መጠንቀቅ እንዳለ፣ እንዴት አድርጋችሁ ህዝብን እንደምትበትኑ፣ እንዴት አድርጋችሁ ህዝብን ከህዝብ እንደምታጋጩ፣ እንዴት አድርጋችሁ ግለሰቦችን አታክ እንደምታደርጉ በፕሮፓጋንዳ የተሰጠ ትምህርት ነው። ያው ያ ስራ ስለሆነ ብትናደድና ብታጣሙ የሚጠበቅ ነገር ነው ልልህ ነው ማለት ነው። ለማንኛውም ግን ለኢትዮጵያ ሙስሊሞች እኔ መልእክት ላስተላልፍላቸው። ማስተላልፈው መልእክት እኔ ሳይሆን የአላህን ቃል ነው። ምን ይላል አላህ? ያ አዩሃ ለዚነ አመኑ ኢን ጃአኩም ፋሲቁን ቢነበኢን ፈተበየኑ አን ቱሲቡ ቀውመን ቢጀሃለትን ፈቱስቢሑ አላ ማ ፈዐልቱም ናዲሚን ይላል። ያ አዩሃ ለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ኢን ጃአኩም ፋሲቁን ቢነበኢን፣ ፋሲቅ ይሄ ቀጣፊ ወሬ አመላላሽ የሆነ ሰው ወሬ ይዞላችሁ ከመጣሉ መቼስ ከነዚህ ሰዎች በላይ ቀጣፊ ወሬ አመላላሽ የለም። ከዚህና ከዛ ጀለሱ ሀብታሙ ከሚባለው በላይ እንደዚህ አይነት ወሬ ይዘውላችሁ ሲመጡ ፈተበየኑ አረጋግጡ፣ አንቱሲቡ ቀውመን ቢጀሃለቲን ባለማወቅ ህዝብ ሰዎችን ከመጉዳታችሁ በፊት ፈቱስቢሑ አላ ማ ፈዐልቱም ናዲሚን በሰራችሁትም ነገር ከመጸጸታችሁ በፊት አጣሩ ይላል። ስለዚህ እንደዚህ አይነት ወሬኞችና ቀጣፊዎች ወሬ ይዘውላችሁ ሲመጡ አጣሩ፣ እንዳሰሟቸው። ፕሮፓጋንዳ ነው። ትምህርታችሁን ደግሞ ጠንክራችሁ ተማሩ።